ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ሰላም ነኝ። ሁሉ መልካም፣ ሁሉ ሰላም ነው። እግዚአብሔር ይመስገን። እኔ ጋር የተባረከ ይሁን። ቀኑ መልካም፣ ውሎ መልካም ነው። እግዚአብሔር ይባረክ። እናንተ ጋር እንዴት ነው? በዓልን እንዴት አሳለፋችሁ? ትላንትና ቪዲዮ ለመስራት አልተመቸኝም። ስራ ቢዚ ሆኜ ሳይሆን ለምን እንደሆነ አላውቅም አልተመቸኝም፣ ትኩረት አልሰጠሁኝም ለመቅረጽ እና ዛሬም መሽቷል። ግን እስቲ ልቅረጽላችሁ ምናምን ነገር ለስራ ቪዲዮ ብዬ ነው። እና እንዴት ናችሁ? ደህና ናችሁ ወይ? አለው ሰላም ነኝ እኔ እግዚአብሔር ይመስገን። በዓልን እንዴት አሳለፋችሁ? በሀገር ውስጥ ያላችሁ እንዴት አሳለፋችሁ? በስደት ላይም ደግሞ ያላችሁ እንዴት አሳለፋችሁት? እግዚአብሔር ይመስገን። እኔ ጋር ሁሌም ጌታ እየረዳኝ፣ ጌታ በቸርነቱ በምህረቱ አብሮኝ ስላለ በጣም ደስተኛ ሆኜ አሳልፌያለሁኝ። ባለፈውም እንዳልኳችሁ መብልም ለሆድ ነው፣ ሆድም ለመብል ነው የተፈጠረውና በመብላታችን ሳይሆን መታሰቢያውን በውስጣችን እለት እለት የጌታ ኢየሱስ መምጣት መወለዱ ለኛ መሰጠቱ ያንን አስበን ደስተኞች እንድንሆን ብዬ ነበርና ያንን እያሰብኩ በጣም ደስተኛ ነኝ። እግዚአብሔር ይመስገን። ጌታ ይባረክ። ምክንያቱም የትኛውንም በዓል ስናከብር የበዓሉን ምክንያት ምንድነው የሚለውን ከተረዳን በሚበላ ወር በተዘጋጀው ነገር አይደለም ደስተኛ ምን ሆነው የበዓሉን ድባቡን ሳይሆን የበዓሉ የሚስጥሩ ድባብ ከገባን ደስተኞች እንሆናለን። እግዚአብሔር ይመስገን። እናንተም ደስተኛ እንደምትሆኑ እርግጠኛ ነኝ። እና እንዴት ነው? ደህና ናችሁ? አለው እኔ እግዚአብሔር ይመስገን። እና ጌታ ይባረክ። በእውነት እንኳን ተወለደልን ጌታ ኢየሱስ። አሁንም ደግሜ እላለሁ እንኳን ተወለደልን። እኛም የሱ በመሆናችን በጣም ደስተኞች ነን። የጌታ መሆናችን ብዙ ነገሮችን ታግሰን እንድናልፍ፣ ብዙ ነገሮቻችን ደግሞ መከራ ቢመጣ ፈተና ቢመጣ በእርሱ ትከሻ በራሳችን አቅም ሳይሆን በእርሱ ትከሻ ስለምንሻገር ድል ስለሚሰጠን ስሙ ለዘላለም ይባረክ። እጅግ እናመሰግነዋለሁ አምላኬ። እንኳን የጌታ ሆንኩኝ እና የጌታ በመሆኔ በጣም ደስተኛ ነኝ። ሁሉ ነገር ያልፋል፣ ብር ያልፋል፣ የምናገኘው ነገር ሁሉ ያልፋል። ነገር ግን የማያልፍ ዘላለማዊ የሆነ በእግዚአብሔር ልጅነት ውስጥ መኖር በጣም ትልቅ ነገር ነው። የእግዚአብሔር ልጅ መሆን አባት አለኝ ልጅ ነኝ የሚለው ነገር ከምንም በላይ ይበልጣል እና በዚህ ደስተኞች ልትሆኑ ይገባችኋል። እና እግዚአብሔር ይመስገን። በእውነት ነው የምላችሁ። በዚህ አጋጣሚ ጌታን ያላወቃችሁ ጌታን እንድታውቁ በእውነት ነው የምላችሁና ማለት ትጽናናላችሁ። በቃ የሆነ የለም ቻሌንጅ እንኳን ቢመጣ ቻሌንጅ አለ፣ ይኖራል ቻሌንጅ። ግን ቻሌንጁ ራሱ ቢመጣ የሆነ የምታልፉበት ጸጋ ኦር በቃ ብዙዎችን አንገዳግዶ ብዙዎችን ጎርቶ ያለፈው መከራ እናንተ ጋር ሲመጣ ምንም ነው የሚሆነው። በቃ በእውነት እኔ ይገርመኛል። እና እኔ በህይወቴ ላይ እግዚአብሔር ምን አለማምዶሻል ብላችሁ ብትሉኝ የሆነ ፈተና በጣም የሚያስለቅስ ሊሆን ይችላል፣ የሆነ የሚጨንቅ በጣም ብዙ ነገሮች ውስጥ የሚከቱ መከራዎች ሊሆኑ ይችላሉ። ነገር ግን በቃ እግዚአብሔር እንዴት እንደሆነ እንዴት እንዳለፍኩ ሳላቀው በሚገርም ሁኔታ አልፋለሁ ማለት ነው። እና እገረማለሁኝ በቃ ማለት በሰዓቱ መከራ ውስጥ ሆኜ እንዴት ነው ማልፈው ብዬ በጣም እጨነቃለሁ። በጣም ከሚገባው በላይ ስትረስ ውስጥ እገባለሁኝ። ግን ይገርመኛል በቃ አልፌው ሳይ ይገርማል የጌታ ምህረት እላለሁኝ። በእውነት ይገርማል የጌታ ምህረት። በቃ ለካ የማይታለፍ ነገር የለም በጌታ። የእውነት እላችኋለሁ በጌታ የማይታለፍ ነገር የለም። በእግዚአብሔር ቸርነት የማይታለፍ የለም። በቃ ይገርመኛል። ይሄ ነው ብዬ የማልጠቅሰው ያለፍኳቸው መከራዎች አሉ ማለት በሰውኛ የማይታለፉ በቃ በቃ ተብሎ እኔ የመጨረሻ ማለት ይሄ ነው እንኳን ብዬ ማለት ብዙ ጊዜ ማለት ሁለቴ ሶስቴ አይደለም ብዙ ጊዜ በህይወቴ ላይ ቻሌንጅ ሲመጡ
በህይወቴ ላይ ቻሌንጅ ሲመጣ እግዚአብሔር በሚገርም ሁኔታ ያሳልፈኛልና ይህ ነገር ሞተ፣ በቃ ከተመ በሰውኛ የተባለ ነገር በእግዚአብሔር ዘንድ ግን የመጀመሪያ እንደሆነ በህይወቴ ላይ አይቻለሁኝ። ማለት እኛንን አበቃ የምንለው እኛንን እዚህ ጋር ቆሟል፣ ሰዎች ናቸው ቆሟል የሚሉት ግን ሰዎች ቆሟል ባሉ ጊዜ እግዚአብሔር አንድ ብሎ በህይወታችሁ ላይ ይጀምራል እና እግዚአብሔር ይሄንን ነው በህይወቴ ላይ ያለማመደኝ ማለት ነው። እና ይገርመኛል። እኔ በእውነት ነው የምላችሁ ሰው በሸሸኝ ሰዓት፣ መከራዎች በተደራረቡ ሰዓት፣ ችግር በተደራረበ ሰዓት፣ በቃ በሞትና በህይወት መካከል ውስጥ በሆንኩ ሰዓት ወዳጅ ያልኳቸው ካጠገቤ ሲርቁ የእግዚአብሔር ምህረት ግን አብሮኝ ነበረ። ይገርመኛል። በቃ እግዚአብሔር በእውነት እኔ ጻድቅ ሆኜ ሳይሆን እኔ ለሱ ታማኝ ሆኜ ሳይሆን በምህረት አይኑ አይቶኝ ስላለ በምህረት አይኑ እያየኝ ስላለ ያንን መከራ አሳለፈኝ እና ይገርመኛል። በቃ አበቃ፣ የመጨረሻዋ ቻንስ ናት፣ የመኖሬ ህልውና እዚህ ጋር ይበቃል የተባለበት ሰዓት ብዙ አመታቶች ነበሩ። ግን እግዚአብሔር ይገርመኛል። በቃ እንዴት እንደሚያተርፈኝ፣ እንዴት ከዛ ነበልባል ውስጥ እንደሚያወጣኝ፣ በቃ ሰዎች ተስፋ ቆርጠው በእኔ ጉዳይ ባሉበት እግዚአብሔር ግን በቃ ያንቺ ነገር አላበቃም ብሎ ህይወት ሲቀጥልልኝ አይቼዋለሁና በእውነት ነው የምላችሁ የጌታ እንኳን ሆናችሁ። እኔ በጣም ማለት በቃ ስለ ጌታ አውርቼ አልጠግብም። ማለት ስለማንም አላወራም። ማለት በቃ ስለ ሰው ብታወሩ ትሰለቻላችሁ። ዛሬ አውርታችሁ ስለሆነ ሰው ነገ ብትደግሙት ይሰለቻል። ስለ እግዚአብሔር ምህረትና ስለ እግዚአብሔር ቸርነት ግን እለት እለት ብታወሩ እለት እለት አይሰለቻችሁም እና እግዚአብሔር ይባረክ። በእውነት ነው የምላችሁና እግዚአብሔር ይመስገን። ለልጆቼ ሁሌ እምላቸው ይሄንን ነውና በህይወታችሁ ዘመን እግዚአብሔርን አስቀድሙ። እግዚአብሔርን ያስቀደመ ሰው በተአምር ወድቆ አይወድቅም። በቃ ይገርመኛል። በራሴ ህይወት ላይ ስላየሁት የእግዚአብሔር እጅ ምን አይነት ተአምርን ስትሰራ ስላየው ለልጆቼም ይሄንን ነው ማወርሳቸውና በእግዚአብሔር ላይ እንዲታመኑ በእኔ በእናታቸው ላይ በአባታቸው ላይ ሳይሆን በእግዚአብሔር ላይ እንዲታመኑ ነው ምመክራቸውም ያንን ይዘው እንዲያድጉ ነው። ምክንያቱም እኔ እስከተወሰነ አመት እኖራለሁ፣ እሱም እስከተወሰነ አመት ይኖራል። ግን ዘላለም ዓለም አብሯቸው የሚኖር እነሱ እስትንፋሳቸው እስካለ ድረስ አብሮነቱ ህልውና አብሯቸው የሚኖረው የእግዚአብሔር ህልውና ነው፣ የእግዚአብሔር ቸርነት፣ የእግዚአብሔር አባትነት ነውና እግዚአብሔር እንደ እናትም እንደ አባትም ሆኖ የሚደግፍ የማይሰበር ሸምበቆ ያልሆነ አምላክ ስለሆነ በእግዚአብሔር መደገፍ በጣም እስከመጨረሻ የሚመራ ኃይል ነውና እናንተም በእግዚአብሔር ተደገፉ፣ ደስተኛ ሁኑ። በእውነት ነው ማለት በቃ ነገር ሁሉ ቢበላሽባችሁ በአምላካችሁ ደስተኛ ሁኑ። ነገር ሁሉ የሚያስጨንቅ ወደ ህይወታችሁ ቢመጣ በአምላካችሁ ደስተኛ ሁኑ። ምክንያቱም እግዚአብሔር አይጥልም፣ በቃ ማንንም አይጥልም። እግዚአብሔር ታማኝ ነው፣ ለቃሉ ፍጻሜ የለውም እና ተባረኩ። ወዳችኋለሁ። መልካም ገና። በመልካምነቱ በቸርነቱ እንኳን ደስ አላችሁ ብያለሁ። እንኳን ተወለደልን ጌታችን ኢየሱስ ክርስቶስ። ወዳችኋለሁ። ተባረኩ። መልካም ምሽት።